ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ብዙ እናቶች ብዙ ጊዜ ልጆቻቸው 6 ወር ሞልቷቸው ምግብ ሲያስጀምሩ የሚሰሯቸውን ስህተቶች ነው የምንነግራችሁ። እስከ መጨረሻው ይሄን ቪዲዮ ተከታተሉ። በጣም የሚጠቅም ነገር ነው የምታገኙበት። ቻናላችንንም ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። የመጀመሪያው ስቴፕ በአንዴ ብዙ ምግብ እንዲበሉ እንሞክራለን። ልክ ምግብ እንዳስጀመርናቸው በአንድ ማንኪያ ወይ በሁለት ማንኪያ ነው መጀመር ያለብን። ቀስ እያልን እያለማመደን በማግስቱ 3 ማንኪያ 4 ማንኪያ እያልን እንጨምራለን እንጂ በአንድ ጊዜ ብዙ እንዲበሉ ማድረግ የለብንም። ገና ምግብ ልናለማመዳቸው ስለሆነ ካበዛንባቸው አንጀታቸው አይችልምና ለድርቀት ሊጋለጡ ይችላሉ። እንዲሁም ደግሞ ተቅማጥ ሊይዛቸው ስለሚችል አለማምደን በአንድ ማንኪያ በሁለት ማንኪያ እያልን ነው ማሳደግ ያለብን ማለት ነው። እንዲሁ በአንድ ጊዜ ብዙ አይነት ምግቦችን ነው የምንጀምርባቸው። ይህም ጥሩ አይደለም። የትኛው ምግብ ለአለርጂ እንዳጋለጣቸው ማወቅ እንድንችል በአንዴ ብዙ ምግብ መውሰድ የለባቸው። አንድ ምግብ አስጀምረን ከ3 ቀን እስከ 5 ቀን ያ ምግብ ተስማምቷቸዋል፣ አለርጂ አልፈጠረባቸውም የሚለውን ነገር ማረጋገጥ ይኖርብናል ማለት ነው። በአንድ ጊዜ ብዙ አይነት ምግብ የምንሰጣቸው ከሆነ ግን ብዙ ጊዜ ህፃናት ለአለርጂ ተጋላጭ ስለሚሆኑ የትኛው ምግብ አለርጂ እንደፈጠረባቸው ላናቅ እንችላለን። እንዲሁ ሌላው የምንሰራው ስህተት ምንድነው? ህፃናትን በምንመግብበት ሰዓት ጥሩ የሆነ ሰዓት አለመምረጥ። እንቅልፋቸው በመጣ ሰዓት ምግብ ልንሰጣቸው እንችላለን። እንዲሁ ሙዳቸው ጥሩ ባልሆነበት ሰዓት፣ ነጭናጫ በሆኑበት ሰዓት፣ የህመም ስሜት በተሰማቸው ሰዓት ምግብ የምንመግባቸው ከሆነ ምግቡን ይጠሉታል፣ አይወዱትም እና ያ ሰዓት ሲደርስ ደስተኞች አይሆኑም። ምግቡን እንዲጠሉብን ስለሚሆን ጥሩ ሰዓት መርጠን ንቁ በሆኑበት ሰዓት እያጫወትን እንዲወዱት አድርገን ነው መመገብ ያለብን። እንዲሁ ሌላኛው የምንሰራው ስህተት ደግሞ ምግቡን እንዲመገቡ እናስገድዳቸዋለን። ህፃናት ሲጠግቡ ወይም ምግብ ሳይፈልጉ ሲቀሩ ወይም የረሃብ ስሜት ሲሰማቸው የሚያሳዩት ምልክቶች አሉ። ያንን ምልክት አለማስተዋል፣ በጠገቡ ሰዓት እንዲበሉ ማስገደድ ሌላኛው ስህተት ነው እና ይሄ ስህተት ምግቡን እንዲጠሉት ስለሚያደርጋቸው ህፃናት የሚያሳዩትን ምልክቶች ማስተዋል፣ ስሜቶቻቸውን ማክበር ያስፈልጋል። በልተውልን ልክ ሲጠግቡ ሊተፉት ይችላሉ፣ ፊታቸውን ሊያዞሩ ይችላሉ። ያንን ምልክቶች ማስተዋል። አንድ ትንሽ ምግብ ቀርታ ያችን እንዲጨርሱልን ስናስገድዳቸው የበሉት ምግብ በሙሉ ሊወጣባቸው ይችላል። ስለዚህ የህፃናትን ስሜት ማክበር ያስፈልጋል ማለት ነው። ስሜቶቻቸውን ማስተዋል ያስፈልጋል። ሌላው የምንሰራው ስህተት ደግሞ ጨውና ስኳርን ምግባቸው ውስጥ መጨመር። ይሄንን ማድረግ የለብንም። ምክንያቱም ህፃናት የተለያዩ ጣዕሞችን መለየት የለባቸው። ምግቡን በራሱ ተፈጥሯዊ በሆነ ባለው ጣዕም ነው መውሰድ ያለባቸው እና ጣፋጭ ከለመዱ ወይም ስኳር ያለው ነገር ከለመዱ ሁልጊዜ እንደዛ አይነት ምግብ ነው ሊፈልጉ የሚችሉት እና ብዙ ጊዜ ምግቦችን ስንመግብ ህፃናት ምግቡ ባለው በራሱ ተፈጥሯዊ ጣዕም እንዲወስዱ ማድረግ ይኖርብናል ማለት ነው። ብዙ አይነት ጣዕሞችን ወይም ብዙ አይነት የምግብ አይነቶችን ለማስጀመር አንቸገርም ማለት ነው። በቀላሉ አዲስ ምግብ ስንሰጣቸው ይቀበሉልናል። የሆነ ጣዕም ግን ከለመዱ ከዛ ጣዕም ውጪ አይወስዱም ማለት ነው። እንዲሁም ህፃናት ምግብ መመገብ ከጀመሩ ጊዜ ጀምሮ ውሃ መስጠት ይኖርብናል። ውሃ በጣም አስፈላጊ ነገር ነውና እያስታወስን የሚችሉትን ያህል ሳናበዛ በመጠኑ ውሃ መስጠት ያስፈልገናል። አለዛ ውሃ የማይጠጡ ከሆነ ልጆቹ ለሆድ ድርቀት በሽታ ይጋለጣሉ። ስለዚህ ብዙ ጊዜ እናቶች ውሃ መስጠት እንረሳለንና ይሄ መሆን የለበትም። ታዲያ መብዛት የለበትም። የልጆች ምግብ ስናዘጋጅ እንዲሁም ስንመግባቸው እጃችንን በሳሙና በደንብ መታጠብ እንዳለብን እንዲሁም የሚመገቡበትን እቃ በደንብ ማጠብ እንዳለብን መርሳት የለብንም። ምክንያቱም ለተለያዩ ባክቴሪያል ኢንፌክሽኖች እንዳይጋለጡብን እና የእጃችንን እና የሚመገቡበትን እቃ ንጽህና በደንብ መጠበቅ ይኖርብናል ማለት ነው። ብዙ ጊዜ እነዚህን ስህተቶች ካለማስተዋል ብዙ እናቶች ይሰራሉና እነዚህን ስህተቶች እንግዲህ ባለማድረግ ጥሩና ጤናማ የሆነ የአመጋገብ ስርዓት ልጆቻችን ላይ መገንባት እንችላለን ማለት ነው። ጥሩ ግንዛቤ ታገኛላችሁ ብለን ስላሰብን ነው ይህን ቪዲዮ ያዘጋጀነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የእናንተ ድጋፍ እኛን ያበረታናል፣ የተሻለ መረጃ እንድናቀብላችሁ ይረዳናልና ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።